የታሪኩ ርዕስ የህልም ባሌን ባገኘሁት። ኢማን እባላለሁ። ተወልጄ ያደግኩት በኮምቦልቻ ከተማ ነው። ለቤተሰቦቼ የመጨረሻ ልጅ ነኝ። አባትና ታላቅ ወንድሜ ሷለህ በንግድ ስራ ላይ ተሰማርተዋል። እናቴ የቤት እመቤት ነች። ቤተሰቦቿን መንከባከብ ከስራዎች ሁሉ በላጭ ነው። እናቴ ቤት የመጨረሻ ልጅ በመሆኔ ሁሉም ይሳሱልኛል። የምፈልገው ምንም ሳይጓደል ይሟላልኛል። አባቴ ኢማኔ የኔ ኢማን ብሎ ይጠራኛል። ወንድሜ ትንሿ፣ እናቴ ደግሞ ስስቴ ብላ ትጠራኛለች። ብቻ ሁሉም በራሳቸው ፍቅራቸውን በሚገልጽላቸው ቃላት ይጠሩኛል። እኔ በባህሪ ተጫዋች እና ተግባቢ ነኝ። ኩርፊያ ብሎ ነገር አልፈጠረብኝም። ሁሌም መሳቅ አመሌ ነው። ነገሮችን በቀጥታ አመጣጣቸው አምኜ እቀበላለሁ። ሰው ይጎዳኛል፣ መጥፎ ነገር ያደርገኛል ብዬ አላስብም። ሁሉንም ሰው በአንድ አያለሁ። እናቴ ታዲያ እባክሽ ሰው አትመኝ፣ እንደራስሽ አድርገሽ አታስቢ፣ ሰው አይታመንም ትለኛለች። እኔ በውስጤ ክፋት ከሌለ ክፉ ነገር ጠባቂ አላህ አለኝ እላታለሁ። እናቴም አላህ ይጠብቅልኝ ስትል ዱዓ ታደርግልኛለች። ሰዎችን ተግባቢ በሆንም ከሁሉም አብልጬ የምወዳቸው ጓደኞች አሉኝ። ኢክራም፣ ነቢያት፣ ሀያት ይባላሉ። ኤክሩ ጋር አንድ ላይ ነው ያደግነው። ከልጅነታችን ጀምሮ አንድ አይነት ልብስ፣ አንድ አይነት ምግብ በልተን ነው ያደግነው። ኢክራም እዚህ ቀረሽ የማትባል ሁሉን አሟልቶ የሰጣት ቆንጆ ነች። የተስተካከለ ተክል ቁመና ያላት፣ የፊቷ ጥራትና ቀላት ሊፈርጥ የደረሰ እንኳይ ይመስላል። ከመልክነቷ ባሻገር ደግሞ የመልካም ስነ ምግባር ባለቤት መሆኗ ውበቷን ያጎላዋል። እንኳን ወንዶች በሴቶችም ዘንድ ተወዳጅ ነች። ኢክሮ ለቤተሰቦቿ ሶስተኛ ልጅ ነች። ከእሷ በታች ታናሽ ወንድም አላት፣ አይመን ይባላል። አይመን የ5 ዓመት ልጅ እያለ የኢክሮ አባት ሞተ። አባቷም እንደሞተ እናቷ ወይዘሮ መሬማ የዋዛ አልነበረች። ልጆቼን ችግርን አላሳይም በሚል ቁርጠኛ አቋም የበረሃ ተመላላሽ ነጋዴ ሆነች። ልጆቿን ያለምንም ችግር ፍላጎታቸውን አሟልታ አሳደገቻቸው። ኢክሩ እናቷ ሀገር በመሄዷ እናቷ በረሃ በምትሄድበት ሰዓት አይመንን መንከባከብ የእሷ ድርሻ ነበረ። በዚህም ምክንያት አይመን እጅግ በጣም ትወደዋለች። እሱም ከእናቱ አብልጦ ኢክራምን ይወዳል። ሁለተኛዋ ጓደኛዬ ደግሞ ነቢያት ትባላለች። ነቢያ ከቆንጆዎች ተርታ የምትመደብ የቀይ ዳማ የፊት ቀለም ያላት ረዘም ያለች እንስት ነች። ብዙ ሰዎች ቀይና ነቢን መልክ ያመሳስሉናል። ነቢ ወግ አጥባቂ እና ተጠራጣሪ ነች። ለትንሹም ለትልቁም ነገር ትኩረት ሰጥታ ትመረምራለች። በችለተኝነት ነገርን ማለፍ አይሆንላትም። ለምን እንዴት ሆነ ብላ መጠየቅ ታበዛለች። የነቢ አባት የፍርድ ቤት ዳኛ ነው። ምናልባት ከአባቷ ተጣብቆባት ይሆን አናውቅም። ለሁሉም ነገር ምክንያት ማስረጃ ትፈልጋለች። ሶስተኛዋ ደግሞ ሀያት ትባላለች። ሀዩ እናት የላትም። እናቷ በልጅነቷ ነው የሞተችው። አባቷ ነው እናትም አባትም ሆኖ ያሳደጋት። እንደ አዩ ብሌን ይሳሳላታል። ምንም ነገር ፈልጋ አያሳጣትም። ሀዩም ለአባቷ ልዩ ፍቅር አላት። ህይወትን የሰጠኝ በዚች ምድር የሚኖርለት አባቴ ብቻ ነው ትላለች። የሀያት አባት ኢማም የሸቀጣ ሸቀጥ ሱቅ አለው። የዕለት ገቢ ስለማያጣ ጥሩ ኑሮ ይኖራሉ። ሀዩ ሲበዛ ለሰው አዛኝ፣ ርኅሩህና የዋህ ልብ አላት። ሰዎችን ያለ አንዳች ጥቅም ለአላህ ብላ መውደድ ትችላለች። ግን ተፈጥሮዋ ሆኖ ስታወራ በጣም ትጮኻለች እና እየፈጠነች ነው። በዚህም የተነሳ እስኪ ዝም በይ፣ ድምፅሽን ቀንሽ የተባለችበት ጊዜ ብዙ ነው። አስታውሳለሁ የ12ኛ ክፍል በተማሪዎች ሆነን በስፖርት ክፍለ ጊዜ ዮናስ ከሚባል ልጅ ጋር አትጩሂብኝ ብሎ ሰድቧት ተጣሉ። መምህሩ ተቆጥቶ አባረራቸው። እኛም ከመምህሩ ጋር ለማስታረቅ ልመና ጀመርን። ወላጅ ሳታመጣ አትገባም ብሎ እምቢ አለ።